Habibi, come to Dubai. ሰላም የልተራኪ ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የምናደርገው ጉዞ የተለየ ነው። ወደ አንዲት ከተማ እንጓዛለን። ይህች ከተማ ከጥቂት 10 ዓመታት በፊት ማለቂያ የሌለው በረሃና ጥቂት የባህር ዳርቻ መንደሮች ብቻ የነበሩባት ቦታ ነበረች። ዛሬ ግን የዓለም የቢዝነስ የቱሪዝምና የቴክኖሎጂ ዋና ማዕከል ሆናለች። አዎ ዛሬ የምንነጋገርበት ርዕሰ ጉዳይ ዱባይ ነው። ብዙዎቻችን ዱባይን እንደ ዘመናዊ ህንፃዎች፣ እንደ ቡርጅ ከሊፋና እንደ ፓልም ጁሜራ ግዙፍ ስራዎች ብቻ እናውቃታለን። ነገር ግን ከዚህ ውበትና ከዚህ ማራኪ ገጽታ በስተጀርባ የተደበቀ አንድ ግዙፍ ታሪክ አለ። ዛሬ ለእናንተ ማቀርብላችሁ የዶክመንተሪ ክፍላችን ይህች ከተማ ከዜሮ ተነስታ እንዴት ወደ ላይኛው የዓለም ደረጃ ልትወጣ እንደቻለች የጀርባ አጥንቷ ምን እንደሆነና ለኛ ለምን እንደምትጠቅመን በጥልቀት የምናየው ይሆናል። አብራችሁን ቆዩ። ወደ ዱባይ ስንጓዝ መጀመሪያ መመልከት ያለብን የከተማዋን መነሻ ነው። ዱባይ የጀመረችው በዘመናዊነት አይደለም፣ የጀመረችው በውሃ ነው። ዱባይ ክሪክ የሚባል ይህ የተፈጥሮ ውሃ መስመር የዱባይ የልብ ምት ነው። ድሮ የከተማዋ ነዋሪዎች ከነዳጅ በፊት ይተዳደሩ የነበረው በዚህ ውሃ ነው። በወቅቱ አሳ አጥማጆችና የእንቁ ነጋዴዎች መተዳደሪያቸው ይህ ነበር። የንግድ መርከቦች ከህንድና ከኢራንና ከአፍሪካ እየመጡ እቃቸውን የሚቀያየሩት እዚሁ ነበር። የዱባይ የቢዝነስ ስኬት የተጀመረው ገና ድሮ ነው። ነጋዴዎች በወዳጃዊነት በመቀበልና የንግድ ነፃነት በማመቻቸት ነው። ይህ ሴት ነው ዛሬም ድረስ በዱባይ የኢኮኖሚ ደም ስር የሚፈሰው። ሁሌም የምትኖረው በንግድ ልውውጥ ነበር። ክሪክ ውስጥ ስንቆም የምናየው የባህላዊ ጀልባዎች እንቅስቃሴ ነበር። ይህም የዱባይ ታሪክ ወደ ኋላ መለስ ብለን እንድናይ ይጋብዘናል። ያኔ ውሃው ላይ ይንሳፈፉ የነበሩ እነዚህ ጀልባዎች ዛሬ በሰማይ ላይ የሚታዩ አውሮፕላኖችና ግዙፍ መርከቦች ቅድመ ዱባይዋን ናቸው። አሁን ደግሞ ወደ አልፋሃዲ ታሪካዊ ሰፈር ንግባ። እዚህ ስንገባ የዘመናዊ ዱባይ ህንፃዎች እይታቸውን ውስጥ አይገቡም። እዚህ ያለው የዱባይ ነፍስ ነው። የሚያያቸው ባህላዊ ማማዎች ወይም ባርጂል የአየር ማቀዝቀዣ ባልነበረበት ጊዜ አየርን ወደ ቤት ውስጥ በማስገባት ቤቱን የሚያቀዘቅዙበት የኢንጂነሪንግ ጥበብ ነበሩ። ይህ ቦታ ለምን አስፈላጊ ነው? ምክንያቱም በዱባይ የቱንም ያህል በቴክኖሎጂ ቢተር ታሪኳን አልጣለችም። እነዚህ ጋር የቢዝነስ ስኬት ማለት ዝም ብሎ አዲስ ነገር መገንባት ብቻ ሳይሆን ያለፈውን ታሪክ ጠብቆ የወደፊቱን መገንባት እንደሆነ ይገባቸዋል። አል ፋሃዲ ውስጥ ስትሄዱ ጸጥታው ይገርማል። ከከተማው ጫጫታ ውጪ የባህል ጥበብ ማዕከላት አሉ። ይህ የዱባይ ሌላው ገጽታ ነው። እውቀትና ጥበብና ታሪክ በሌለበት ከተማ ውስጥ የንግድ እንቅስቃሴ ጊዜያዊ ነው። ዱባይ ይህንን ቀድማ ተረድታለች። ጉብኝታችንን የምንቀጥለው ደግሞ እዚሁ ክሪክ አካባቢ ባለው የገበያ ቦታ ነው። ይህ ጎልድ ሱቅ ይባላል። ዱባይ የወርቅ ከተማ ተብላ የምትጠራ በከንቱ አይደለም። እዚህ ጋር ትልቅ የቢዝነስ ሚስጥር አለ። በዱባይ ወርቅ መግዛት ከሌላው ዓለም የተለየ ነው። ለምን? ምክንያቱም መንግስት ለንግድ ስራ የሚመቹ ህጎችን በመደንገጉ ዝቅተኛ ታክስ፣ ትልቅ ምርጫና አስተማማኝ ጥራት ለዚሁ ሁሉ ስኬት ምክንያት ናቸው። ይህ የንግድ ሞዴል ነው ዱባይን ዛሬ ላለችበት ደረጃ ያደረሳት። ይህ ቦታ ሲያንጸባርቅ ስታዩ የገንዘብ ዝውውሩና የንግድ ስነ ምግባሩ ጭምር ማየት አለባችሁ። ነጋዴዎች ለምን ወደ ዱባይ ይጎርፋሉ? መልሱ ቀላል ነው። እዚህ ቦታ ላይ ህግ ለነጋዴው ነው የሚሰራው። እነዚህ ቦታዎችን ስንመለከት አንድ ጥያቄ ይነሳል። ታዲያ ይህ ሁሉ እድገት እንዴት ተፈጠረ? ዱባይ የዛሬውን ኢኮኖሚ ጥንካሬ ያገኘችው በድንገት አይደለም። የዱባይ መሪዎች በተለይም የዱባይ ገዢ የነበሩት ሼክ ሙሐመድ ቢን ራሺድ አል መክቱም ነዳጅ አንድ ቀን ያልቃል፣ ስለዚህ የነዳጅ ገቢን ተጠቅመን ዘላቂ የኢኮኖሚ ምንጭ መፍጠር አለብን የሚል ራዕይ ነበራቸው። ብዙ ሀገራት ነዳጅ ሲኖራቸው የሚያደርጉ ገንዘቡን መበተን ነው። ዱባይ ግን ያንን ገንዘብ ወደ መሰረተ ልማት ቀየረችው። ወደቦች፣ አውሮፕላን ማረፊያዎች፣ መንገዶችና የቴሌኮም ተቋማት ተገነቡ። ይህ ነው የቢዝነስ ስኬት መሰረት። መሰረተ ልማት ሲኖር ኢንቨስትመንት ይመጣል። ኢንቨስትመንት ሲመጣ ስራ ይፈጠራል። ስራ ሲፈጠር ህዝብ ይበለጽጋል። በሌላ በኩል ደግሞ የዱባይ ሌላኛው ሚስጥር ክፍትነት ነው። ዱባይ በዓለም ላይ ካሉ በጣም ክፍት ከተሞች አንዷ ናት። ከ85% በላይ የሚሆኑ ነዋሪዎች የውጭ ሀገር ዜጎች ናቸው። ይህ የሰዎች ብዝሃነት ለከተማው አዳዲስ ሀሳቦችና ፈጠራዎች ያመጣል። እያንዳንዱ ሰው ከራሱ ሀገር የተለየ ልምድ ይዞ ይመጣል። እዚህ ደግሞ የራሱን የንግድ እውቀት ያዋህዳል። በዚሁ ምክንያት ዱባይ የዓለም ሁሉ መገናኛ ሆነች። በየትኛውም የዓለም ጥግ ያለ ሰው ዱባይ ስራ ለመጀመር ቢፈልግ ለራሱ የሚሆን ቦታ ያገኛል። አሁን ወደ እናንተ እንምጣ። ይህንን ስታዳምጡ እኔ በኢትዮጵያ ሆኜ ከዚህ ምን እማራለሁ ብላችሁ ተጠይቁ ይሆናል። የዱባይ ቢዝነስ ስልት አንድ ትልቅ ትምህርት አለው። ያለህን ነገር ተጠቅመህ የዓለምን ፍላጎት ማሟላት። ዱባይ አሸዋ ነበራት፣ ውሃ ነበራት፣ ስልጣኔ ግን አልነበራትም። ያንን አሸዋ ወደ ቱሪዝም፣ ውሃውን ወደ ንግድ መስመር ቀየረችው። እናንተም በዙሪያችሁ ያሉ ሀብቶችን እንዴት ለውጥ ላይ ማዋል ትችላላችሁ?
ዱባይ ውስጥ ያለው የቢዝነስ ስኬት የነገን ችግር ዛሬ መፍታት ነው። የወደፊት ዘመን የቴክኖሎጂ ነው። ስለዚህ ወደፊት የምትገቡት መስክ ላይ የቴክኖሎጂ አጠቃቀም እንዴት ማካተት ትችላላችሁ? ዱባይ የምትኖሩት ለነገ አይደለም፣ የምትኖሩት ለቀጣዮቹ 50 ዓመታት ነው። ዛሬ የምናያቸው የራስ ገዝ መኪኖች፣ የድሮን ታክሲዎችና የሰው ሰራሽ አስተውሎት ጠሞች የወደፊት ራዕይ አካል ናቸው። ይህ የሚያሳየው ስኬት በአጋጣሚ የሚመጣ ሳይሆን በትክክለኛ እቅድና በጽናት የሚመጣ መሆኑን ነው። ታዲያ የዱባይ የባህልና የንግድ ውህደት ምን ያህል ጠንካራ እንደሆነ ስንረዳ የከተማው ሚስጥር መፍታት እንጀምራለን። ዱባይ በባህሏ ትኮራለች፣ ግን ለዘመናዊነት በራሷ ከፍታለች። ይህ ሚዛን ነው ትልቁ ፈተና። ብዙ ሀገራት ዘመናዊ ለመሆን ሲሉ ባህላቸውን ይጥላሉ ወይም ባህላቸውን ለመጠበቅ ሲሉ ከዘመናዊ ይርቃሉ። ዱባይ ግን ሁሉንም በአንድ ላይ አጣምራለች። እንግዲህ ይህች ከተማ በታሪክና በባህል ላይ መሰረት ጥላ ወደፊት እንዴት የተጓዘችው? ከዚህም መነሻ ተነስተን ወደ ሰማይ የሚረዝሙት ግዙፍ ህንፃዎችና የሰው ልጅ የቴክኖሎጂ ታምራት ወደ ሆነችው ወደ ዘመናዊ ዱባይ እናምራ። እስካሁን ያየናቸው የሰማይ ጠቀስ ህንፃዎችና የቴክኖሎጂ ታምራት የዱባይ ውጫዊ ገጽታዎች ናቸው። አሁን ግን የዶክመንታሪያችንን ዋና ሚስጥር ወደምንከፍትበት ቦታ ደርሰናል። አንድ ከተማ እንዴት በረሃ ውስጥ ሆና የዓለም የንግድ ማዕከል መሆን ቻለች? መልሱ በሲሚንቶና በብረት ውስጥ አይደለም። መልሱ ያለው በኢኮኖሚ አስተዳደርና በቢዝነስ ስልት ውስጥ ነው። ዱባይ ስኬታማ የሆኑት በአጋጣሚ አይደለም። የከተማዋ መሪዎች አንድ ወሳኝ እውነታ ገና ድሮ ተረድተው ነበር። ነዳጅ አንድ ቀን ያልቃል፣ ሀገር ግን ትቀጥላለች። ስለዚህ ነዳጅ ወደ መሰረተ ልማትን ደግሞ ወደ አገልግሎትን ደግሞ ወደ ዓለም አቀፍ የንግድ ማዕከልነት ቀየሩት። ይህ የቢዝነስ ስትራቴጂ ነው ዱባይን ዛሬ ላለችበት ደረጃ ያደረሳት። አንደኛ፣ የንግድ ነፃነትና ፍሪ ዞን። ዱባይ ለነጋዴዎች በጣም የምትመች ከተማ ናት። በተለይም ፍሪ ዞን በሚባሉ የንግድ ቀጠናዎች ውስጥ አንድ የውጭ ሀገር ሰው የራሱ ኩባንያ 100% በራስ ስም መክፈት ይቻላል። በሌሎች የዓለም ክፍሎች ይህ በጣም ከባድ ወይም የማይቻለው። ዱባይ ግን ቢዝነስ ለመስራት ከፈለክ በራስ ላይ ተቀብለናል ትላለች። ይህ አሰራር ከአሜሪካ፣ ከቻይና፣ ከህንድና ከአውሮፓ የሚመጡ ባለሀብቶች እንደ ማግኔት ይስባል። ኢንቨስትመንት ሲመጣ ደግሞ ስራ ይፈጥራል። ስራ ሲፈጠር ደግሞ የከተማው ኢኮኖሚ ይነሳል። ሁለተኛ፣ ለነጋዴዎች የሚመች ህግ። በዱባይ የሚሰራ ማንኛውም ሰው የሚያውቀው አንድ እውነታ አለ። ህጉ ለነጋዴው ይሰራል። እዚህ ቦታ ላይ ቀይ የቴፕ ክር የለም። የንግድ ፍቃድ ማውጣት፣ ባንክ አካውንት መክፈትና ኩባንያ ማስጀመር በጣም ፈጣን ነው። ዱባይ ለቢዝነስ እንቅፋት የሚሆኑ ነገሮችን ሁሉ ቀድማ ታስወግዳለች። ይህንን የቢዝነስ ወዳጃዊነት ሲያዩ ዓለም አቀፍ ኩባንያዎች ሁሉ ዋና መስሪያ ቤታቸውን ወደ ዱባይ ያዘዋውራሉ። ይህ ደግሞ በከተማዋ ውስጥ የገንዘብ ዝውውር እንዲጨምርና የከተማዋ የኢኮኖሚ ህይወት እንዲፈጠር ያደርጋል። ሶስተኛ፣ የግብር ስርዓት። ስለ ቢዝነስ ስናወራ ግብርን መጥቀስ ግድ ነው። ዱባይ በዓለም አቀፍ ካሉ የግብር ገነት ከተሞች አንዷ ናት። ለግለሰቦች ገቢ ግብር የለም። ለኩባንያዎችም ቢሆን ታክሱ እጅግ ዝቅተኛ ነው። ነጋዴዎችና ባለሀብቶች የሚያተርፉትን ገንዘብ በእጃቸው እንዲያቆዩ የሚያደርግ ስርዓት ሲኖር ይበልጥ ኢንቨስት ያደርጋሉ። አራተኛ፣ የዓለም የሎጂስቲክስ ማዕከል። ዱባይ በዓለም ካርታ ላይ ያላት ስትራቴጂካዊ ቦታ ሌላው ስጦታዋ ነው። ከአውሮፓ፣ ከአፍሪካና ከእስያ መካከል ትገኛለች። ጄቤል አሊ ወደብና የዱባይ ዓለም አቀፍ አውሮፕላን ማረፊያ የዓለም የንግድ መስመሮች መገናኛ ናቸው። እናንተ የሚሆነው የቢዝነስ ማር እንግዲህ እዚህ ጋር ነው ለእናንተ ትልቁ ትምህርት ያለው። በዱባይ ስኬት ውስጥ የምናየው የቢዝነስ ቁልፍ በአቅራቢያ ያለው እድል መጠቀም ነው። ዱባይ በረሃ ነበራት፣ ወደ ቱሪዝም ቀየረችው። ውሃ ነበራት፣ ወደ ወደብ ቀየረችው። እናንተም በዙሪያችሁ ያለው ሀብታችሁን እንዴት ለውጥ ላይ ማዋል ትችላላችሁ? በዱባይ ስኬት ውስጥ ያለው ሚስጥር ብልህነት ነው። የነዳጅ ሀብቷ እንደ ማርሽ በመጠቀም ወደ ዘላቂ የኢኮኖሚ ኢንዱስትሪ ተሸጋገረች። የፍሪ ዞን ስልት፣ የሎጂስቲክስ አቅምና የህግ አስተማማኝነት፣ እነዚህ ናቸው ዱባይን ዛሬ በዓለም ካርታ ላይ ከፍ ያደረጓት። ይህ ኢኮኖሚ ታምር የጀመረው በነዳጅ ሳይሆን በጭንቅላት ነው። ስለዚህ ቢዝነስ ማለት ግዙፍ ህንፃ መገንባት ብቻ አይደለም። ቢዝነስ ማለት ትክክለኛውን እድል በትክክለኛው ጊዜ በትክክለኛው ስልት መያዝ ነው። እስካሁን የዱባይ ታሪክ የቴክኖሎጂ ጥበብ እና የኢኮኖሚ ስልት አይተናል። ነገር ግን ይህ ሁሉ ስኬት በአንድ ቀን የሚመጣ አይደለም። ለዚህ ስኬት ከጀርባው ያለው የሰው ልጅ ጥረት፣ ትዕግስትና ራዕይ ምን እንደሚመስል በሚቀጥለው የመጨረሻ ክፍላችን እናያለን። ይህን የመጨረሻ ክፍል ለራሳችሁ ህይወት የምትወስዱት የትምህርት ማጠቃለያ ነው። አብራችሁን ቆዩ። ከታሪካዊ የአልፋዲ ሰፈር ወጥተን አይናችንን ወደ ሰማይ ስንሰቅል የምናየው የዱባይ እውነተኛ መልክ ነው። ዱባይ ስንገባ የሚያስደንቀን የመጀመሪያው ነገር ህንፃዎቹ የመሬት ስበትን የሚቃወሙ ይመስል ቀጥ ብለው ወደ ሰማይ መውጣታቸው ነው። የዱባይ አድማስ አንድ ትልቅ የጥበብ ስራ ነው። መሀል ከተማ ወይም ዳውንታውን ዱባይ ስትገቡ አቅጣጫችሁን የምትስቱት የህንፃዎቹ ውበት ስለሚማርካችሁ ነው። እዚህ ጋር የቡርጅ ከሊፋን ጫፍ ስትመለከቱ የሰው ልጅ ምን ያህል ታምር መስራት እንደሚችል ይገባቸዋል። ይህ ህንፃ ብቻ አይደለም፣ በዙሪያ ያለው የዱባይ ሞል፣ የሙዚቃ፣ የውሃ ምንጭና የሰዎች እንቅስቃሴ
እንቅስቃሴ ይህ ሁሉ የከተማው ኢኮኖሚ መነቃቃትን ያሳያል። ነገር ግን ቡርጅ ከሊፋ ዝም ብሎ የኮንክሪት ክምር አይድርገን አናየውም። ይህ ህንፃ የዱባይ መፈክር ነው። ዱባይ ለዓለም የምትነግረው ነገር አለ። እኛ ምንም ነገር ማድረግ እንችላለን። የማይቻል የሚባል ነገር በቃላችን ውስጥ የለም። ከቡርጅ ከሊፋ ቀጥለን የምናየው ሌላኛው ታምር ደግሞ ፓልም ጁሜራይ ነው። ይህ ሰው ሰራሽ ደሴት ሲታይ መጀመሪያ ላይ የማይታሰብ ፕሮጀክት ነበር። ባህርን በመሙላት መሬትን መፍጠር ቀላል አይደለም። ይህ ኢንጂነሪንግ ጥበብ ሳይሆን የራዕይ ጥበብ ነው። የዱባይ መሪዎች ባህሩን ተዋግተው መሬት ፈጠሩ። ይህ ደግሞ በቱሪዝም ዘርፍ ትልቅ ለውጥ አመጣ። በውቅያኖስ ላይ ሆቴሎችን መገንባት ከዓለም ዙሪያ ሚሊዮነሮችና ቱሪስቶችን መሳብ ቻለ። ይሄ ምንድነው የሚያስተምረን? በቢዝነስ ውስጥ አዲስ ገበያ መፍጠር ማለት የሌላ ቦታ ላይ እድል መፍጠር ነው። ዱባይ መሬት ስላልነበረ ከባህር መሬት ፈጠረች። አሁን ደግሞ ወደ ሌላኛው የቴክኖሎጂ ማዕከል እንሂድ፣ የወደፊቱ ሙዚየም። ይህ ህንፃ ቅርጹ ራሱ ለየት ያለ ነው። አንድ ክብ ያይን ብሌን የሚመስል የህንፃው ዲዛይን በላዩ ላይ የተጻፈ የአረበኛ ፊደል ተውቧል። እዚህ ሙዚየም ውስጥ ስትገቡ ወደ 2071 ዓመተ ምህረት ትጓዛላችሁ። ዱባይ እየሰራች ያለችው ለዛሬ አይደለም፣ እየሰራች ያለችው ለነገ ነው። አርቲፊሻል ኢንተለጀንስ፣ የሮቦቲክስ እና የጠፈር ምርምር በዕለት ተዕለት ህይወት ውስጥ እንዴት ማቀናጀት እንደሚቻል እዚህ ቦታ ላይ ማየት ይቻላል። ዱባይ ዛሬ የምትኖረው ለነገ አይደለም፣ የምትኖረው ለቀጣዮቹ 50 ዓመታት ነው። ይህ አመለካከት ነው ዱባይን ከሌሎች ከተሞች ለይቶ ወጣት ቴክኖሎጂ ሲነሳ ሌላው የማይረሳው የዱባይ ፈጠራ ክላውድ ሲዲንግ ወይም ዝናብን የማዘነብ ቴክኖሎጂ ነው። ዱባይ በረሃ ናት፣ ውሃ አያገኙም። ስለዚህ ምን አደረጉ? ወደ ቴክኖሎጂ ዞሩ። ሳይንቲስቶች ቀጥረው ደመናን በኬሚካል በመበተን ዝናብ እንዲዘንብ አደረጉ። ይህ በረሃ ውስጥ የሆነው ውሃን በቴክኖሎጂ ማግኘት የፈጠራ ቁንጮ ነው። ይህ ስራ የሚያሳየው አካባቢ አስቸጋሪ ቢሆንም የሰው ልጅ አስተሳሰብ ካለ ማሸነፍ እንደሚቻለው። የዱባይ የትራንስፖርት ዘርፍ የቴክኖሎጂ ማሳያ ነው። የዱባይ ሜትሮ ያለምንም ሹፌር በራስ ስር የሚሄዱ ባቡር ነው። ይህ ስርዓት በሺዎች የሚቆጠሩ ሰዎችን ያለምንም መጨናነቅና በሰዓቱ ያጓጉዛል። የዱባይ ማሪና ደግሞ የቅንጦት መኖሪያ ማዕከል ነው። እዚህ ያለው የኑሮ ዘይቤ ከዓለም አቀፍ ደረጃ ጋር የተጣጣመ ነው። ሰዎች ከዓለም ሁሉ ተሰባስበው እዚህ የሚኖሩት ለምንድን ነው? ምክንያቱም ዱባይ የባህል መናኸሪያ ናት። ከ85 በመቶ በላይ የሚሆኑ ነዋሪዎች የውጭ ሀገር ዜጎች ናቸው። ይህ የሰዎች ብዝሃነት ለከተማ አዳዲስ ሀሳቦችና ፈጠራዎችን ያመጣል። አንዳንድ ሰዎች ይህ ሁሉ ህንፃ ለምን አስፈለገ ብለው ይጠይቃሉ። መልሱ ቀላል ነው። ዱባይ በነዳጅ ላይ የምትደገፍ ሀገር ሆና መቅረት አልፈለገችም። ዱባይ መድረሻ መሆን ፈለገች። ሰዎች ቡርጅ ከሊፋን ለማየት፣ ፓልም ጁሜራይ ለመጎብኘትና የወደፊቱ ሙዚየም ለመቃኘት ዱባይ ይመጣሉ። ሲመጡ ደግሞ ሆቴል ይከራያሉ፣ ምግብ ይበላሉ፣ ይገበያያሉ። ይህ ሁሉ ገንዘብ ወደ ከተማዋ ኢኮኖሚ ይገባል። ስለዚህ ህንፃዎቿ ጋር ለራሳቸው ብቻ አይደለም፣ ለከተማው ኢኮኖሚ ማግኔት ናቸው። ከዚህ ሁሉ የቴክኖሎጂ እድገት ምን እንማራለን? አንደኛ፣ የቴክኖሎጂ አጠቃቀም መፍራት የለብንም። ዱባይ ሮቦቶችን፣ አርቲፊሻል ኢንተለጀንስ እና አዳዲስ የኢንጂነሪንግ ፈጠራዎችን በክፍት እጅ ተቀበለችው። ሁለተኛ፣ ትልልቅ እቅዶችን ማቀድ። ቡርጅ ከሊፋ ሲጀመር ብዙዎች ይህ አይቻልም ብለው ነበር፣ ነገር ግን እቅዱ ግልጽ ነበር። ሶስተኛ፣ የሰውን አቅም ማመን። ዱባይ ከዓለም ዙሪያ ምርጥ መሐንዲሶችና አርኪቴክተሮችን ሰብስባ ይህ ህልም እውን አድርጋለች። እናንተም በራሳችሁ ህይወት ወይም በቢዝነስ ውስጥ ዱባይ የተጠቀመችውን ስልት መውሰድ ትችላላችሁ። ያም ያለዎትን መነሻ ተጠቅመው የነገን ራዕይ ሰንቀው አዳዲስ ፈጠራዎችን መቀበል ነው። ዛሬ የምናያቸው የቴክኖሎጂ ለውጦች ለወደፊት ህይወታቸው መሰረት ናቸው። ዱባይ ውስጥ ያለው የቢዝነስ ስኬት የነገን ችግር ዛሬ መፍታት ነው። ስለዚህ ወደፊት የምትገቡት መስክ ላይ የቴክኖሎጂ አጠቃቀም እንዴት ማካተት ትችላላችሁ? ወደፊት ስንሄድ እንዴት እነዚህ ሁሉ ውብ ህንፃዎች እና ከፍተኛ የቴክኖሎጂ ውጤቶች በአንድ ስርዓት ውስጥ እንደሚመሩ እንዲሁም ዱባይ ለዓለም አቀፍ ነጋዴዎችና ለቢዝነስ ባለቤቶች ያዘጋጀችውን የኢኮኖሚ መዋቅር በጥልቀት እንመለከታለን። ምክንያቱም እነዚህ ህንፃዎችን ለመገንባት የሚያስፈልገው ገንዘብና አስተዳደር ከየት እንደመጣ ማወቅ የዶክመንተሪያችን ሌላኛው ወሳኝ ክፍል ነው። አብራችሁን ቆዩ። እንግዲህ የሊተራኪ ቤተሰቦች የዛሬውን የዱባይ ጉዛችን እዚህ ላይ እናደርሳለን። ይህ ሁሉ የሰማይ ጠቀስ ህንጻና የኢኮኖሚ ታምር ስመለከት አንድ ነገር ነው የሚገርመኝ። ይህ ሁሉ የሰው ልጅ እጅ ውጤት ከሆነ እኛስ ለራሳችን ህይወት ምን እንማራለን? የዱባይ ጉዞ ለኔ ትልቅ ትምህርት ነው። የቡርጅ ከሊፋን ከፍታ ስናይ ብዙ ጊዜ የምንገነባው አይቻልም የሚል አጥር በአእምሯችን ውስጥ አለ። እኔ ግን ያንን አጥር ሰብረን እንዴት የሚለውን ጥያቄ መጠየቅ እንጀምር እላለሁ። ከዚህ ጉዞ ለራሴ የወሰድኳቸውና ከናንተ ጋር መጋራት የፈለኳቸው 3 ነገሮች አሉ። አንደኛ፣ ባለን ነገር እንጀምር። ዱባይ የጀመረችው ከአሸዋና ከውሃ ነበር። እኛም የቱንም ያህል ትንሽ ብንሆን በዙሪያችን ያሉ ሀብቶችና እውቀቶችን ተጠቅመን ዛሬውን መጀመር እንችላለን። ሁለተኛ፣ ለመማር ክፍት እንሁን። ዱባይ አዳዲስ ሀሳቦችና ቴክኖሎጂዎችን ስለተቀበለች ነው ያደገችው። እኛም አዲስ ነገር በመማርና አዲስ ሰዎችን በማወቅ ራሳችንን እናሳድግ። ሶስተኛ፣ የረጅም ጊዜ ራዕይ ይኑረን።
ቡርጅ ከሊፋ በአንድ ቀን እንዳልተገነባ ሁሉ ትልቁ ስኬታችንም ትዕግስት ይፈልጋል። ዛሬ የምንዘራው ዘር ለነገው ምህር መሰረት ነው። ስኬት የአንድ ከተማ ወይም የአንድ ሀገር ብቻ አይደለም፣ የኛም ድርሻ ነው። የሊተራኪም ዓላማም ይህንን የእውቀትና የቢዝነስ ስኬት ጉዞ ከእናንተ ጋር ማጋራት ነው። አብራችሁን ስለነበራችሁ ከልብ ነው የማመሰግናችሁ። ይህ ቪዲዮ ከጠቀማችሁ ለወዳጅ ዘመዶቻችሁ በማጋራት ለሌሎችም ስኬት ምክንያት ሁኑ። አዲስ ከሆናችሁ ደግሞ ቤተሰብ እንሁን። የነገው ስኬታችሁ የዛሬ እቅዳችሁ ላይ የተመሰረተ ነው። የራሳችሁን ህንጻ መገንባት ዛሬውኑ ጀምሩ። ተመልሰን እስክንገናኝ ሰላምና ብልጽግና ለሁላችንም ይሁን። ቻው።